በመዲናችን አዲስ አበባ በተለይ ከለውጥ ወዲህ የተለያዩ ስራዎች ተሰርተው ከተለያዩ ሀገራትም ጭምር የውጭ ሀገር ዜጎች ወደ መዲናዋ እየጎረፉ ይገኛሉ። ይህም የሆነበት ዋነኛው ምክንያት ደረጃውን የጠበቀ ከተማ መፈጠር መቻሉ ነው። ይህንንም ተከትሎ በከተማዋ የተለያዩ ስብሰባዎችን ተቀብላ እያስተናገደች ትገኛለች መዲናችን አዲስ አበባ። ይህ የልማት ስራ ከፌዴራል ጀምሮ እስከ ብሎክ ድረስ በማውረድ ጠንካራ ስራ ተሰርቷል። ይህንንም በተመለከተ በቦሌ ክፍለ ከተማ ወረዳ 2 ሰላምና ጸጥታ ጽህፈት ቤት ኃላፊ ጋር አጠር ያለ የስልክ ቆይታ አድርገናል። ተከታትለን እንመለስ። የቦሌ ክፍለ ከተማ ወረዳ 2 ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ አሸናፊ አቤቤ ለጊዜዎት እጅግ አድርጌ አመሰግናለሁ። ከምን ጊዜውም በላይ ሰላምን ለማረጋገጥ ጥምር የሰላም ኃይሉ ማለትም ሰላም ሰራዊት፣ ደንብ ማስከበርና የአዲስ አበባ ፖሊስ አብረው በመሆን እየተናበቡ የወረዳውን ሰላም እያስጠበቁ ይገኛሉ። ከዛም ተያይዞ በተለይ ደግሞ ከብሎክ ማስዋብ ጋር ተያይዞ ምን አይነት ስራዎች ተሰርተዋል፣ በጸጥታ ዙሪያ ያለው በሰላምና ጸጥታ አጠቃላይ በምን መልኩ ይታያል፣ እንዴት ነው ተሳትፏቸውስ ምን ነበር? ይህንን ቢያብራሩልን። እሺ፣ ስለምንሰራቸው ስራዎች በዚህ ደረጃ መጠይቅ ለማድረግ ስላሰቡን ከልብ እናመሰግናለን። ከዛ ውጪ አጠቃላይ የኮሪደር ልማቱ ወደ ብሎክ ተብሎ እየተሰራ ባለው ስራ አንዱና ዋነኛው ማብራት የማውጣት እና ካሜራዎችን በየቦታው ውስጥ የማትከል ስራ ነው እየተሰራ ያለው። ይሄን ደግሞ እየሰራን ያለነው የጸጥታ ተቋማቶች በጋራ ተቀናይተን ነው። ትልቁን ሚና እየተወጡና እየሰሩ ያሉት የአዲስ አበባ ፖሊስ እንዲሁም ደንብ ማስከበር እና በተጨማሪ ደግሞ ከጽዳትና ውበት ጋር ደግሞ የጽዳት አስተዳደር እና የውበት ባለሙያዎች እና አመራሮች በጋራ ሆነን ነው ስራውን እየሰራን ያለ ነው። ኃላፊው አክለውም ጨለማ የነበሩ ቦታዎችን ማብራት እንዲኖራቸው ከማድረግ ባሻገር ሶስቱንም ቀጠና በካሜራ ለመቆጣጠር እየሰሩ እንደሆነ ገልጸው 16ቱንም ብሎኮች ሞዴል ለማድረግ እየሰሩ እንደሆነ ገልጸዋል። ይህን ተግባር ደግሞ በተለይ የሚፈጸሙ ወንጀሎችን ቀድመን ለመከላከል ያመች ዘንድ በተለይ በየቦታው ማብራቶች የማውጣቱ ስራ ጨለማ ቦታዎችን ወደ ብርሃን ስለሚቀይር ስለዚህ የሚፈጸሙ ወንጀሎችን በቀላሉ ለመከላከል ያመቻል። ከዛ ውጪ ደግሞ አካባቢውን ውበት ጽዳትም በዛው ልክ ብርሃናማ የማድረግ ከዛ ወረዳውን አጠቃላይ ደግሞ በካሜራ የመቆጣጠር ስራ ለመስራት ነው። ኮሚኒቲዎቻችን ሶስቱ ወረዳ ላይ ያሉ ደረጃቸውን የጠበቁ ኮሚኒቲዎች አሉ። እነዚህን ኮሚኒቲ ሴንተሪዎችን በካሜራ የታገዘ ቀጠናቸውን በዛ ደረጃ ለማየት እንዲችሉ ተደርጓል። ስለዚህ በዚህ መሰረት ሁለት ኮሚኒቲዎች ኦልሬዲ ጨርሰዋል ስራው። አንደኛው አገልግሎት ጀምሯል። ሁለተኛው ደግሞ ቀጣይ ሳምንት ላይ አገልግሎቱን አብሮ ይጀምራል ማለት ነው። ስለዚህ አጠቃላይ ያለው እንቅስቃሴ ነው። 16ቱንም ብሎኮች ሞዴል የማድረግ ስራ ነው እየተሰራ ያለው። ከነዚህ ውስጥ 5ቱን ግራጁዌት አድርገን ባለፈው ሳምንት በከተማ አመራር በክፍለ ከተማ አመራሮች ተመርቋል። አሁን ደግሞ ባሉን 10 ቀናት ደግሞ 5ቱን ብሎኮች ወደ ማዘመን እየገባን ነው። ስለዚህ እነዚህም ደግሞ በሚቀጥለው ሳምንት ይመረቃሉ ብለን እናስባለን። አጠቃላይ ያለው እንቅስቃሴ ይህንን ይመስላል። ይህ ልማት በብሎክ ደረጃ ሲሰራ የወረዳው ነዋሪ ህብረተሰብ የልማት ሀሳቡን ተቀብሎ እስከ መፈጸም ባለው ሂደት ላይ ህብረተሰቡ ምን አይነት አስተዋጽኦ አድርጓል ብለን ላነሳላቸው ጥያቄ ተከታዩን ብለውናል። አጠቃላይ ያለው እንቅስቃሴ ኖርማሊ ወረዳው ከዚህ በፊትም የነበሩ የልማት እንቅስቃሴዎች የተሻሉ ነበሩ። በተለይ የዚህ የጽዳትም የውበትም አምና እየተጀመረ ጉዳይ ነው የነበረው። ግን ያው የተወሰኑ ማስተካከያዎች የሚደረጉ ነበሩ። አንዱ የማብራት የማውጣት፣ ሁለተኛ ቀለሞችን የማሳደስ እና የተበላሹ ቦታዎችን የማስተካከል ስራዎች ናቸው እየተሰሩ የነበሩት። ስለዚህ መሰረት አድርጎ ማህበረሰቡ በተለይ የሚሰሩ የልማት ስራዎችን በተሻለ መልኩ እየተቀበለ እኛ የምንሰጣቸውን ተልእኮዎች
በአጭር ጊዜዎች እየፈጸመ ያለበት ሁኔታ ነው ያለው። ይሄ ደግሞ ሊመሰገኑ የሚገባበት አግባብ ነው ያለው። እዚህ አስተዳደሩም ያመሰግናቸዋል። እኛ የምንሰጣቸውን ተግባራቶች፣ ተልእኮዎች በአግባቡ እየወሰደ ወደ ተግባር እየቀየረልን ስለሆነ ይህን ስኬትም እንድናመጣ ያደረገው የህብረተሰቡ የልማት ፍላጎት ልማት ወዳድ ከመሆኑ አንጻር ነው። ስለዚህ ይሄ ትልቅ ስራውን በአጭር ጊዜ ውስጥ እንድናሳካ አድርጎናል ማለት ይቻላል ማለት ነው። እጅግ አመሰግናለሁ። አሸናፊ አቤቤ ቦሌ ክፍለ ከተማ ወረዳ 2 ሰላምና ጸጥታ ጽህፈት ቤት ኃላፊ፣ ለጊዜዎት በጣም እጅግ አድርጌ አመሰግናለሁ። በጣም ቴንክ ዩ። እኔም አመሰግናለሁ። ዜር ይችላል